ዮ ባስቺ ነኝ ሰላም እንደምን አላችሁ ዛሬ በሌላ በአዲስ ቪዲዮ ተመልሰናል ይላችኋል ባለፈው ያሳያችሁ ክፍል ሌላ ነበር አይደለም ቀየርኩኝ ለምን ቀየርክ እንዴት ቀየርክ ካላችሁኝ ማለት ነው ይላችሁ የወር ከፍዬ ማለት ነው it's Airbnb እና like ለወር ብቻ ነው ለ30 ቀን ብቻ ነው መክፈል የምትችሉት ማለት አንድ ሰው መቆየት የሚችለው ሾርት ተርም ነው ለብዙ ጊዜ ሊዝ ማድረጋችሁ ነው በህግ አይፈቀድለትም ሰውየውና I thought like ለአንድ ወር ብቻ መቆይቼ ሞጣ ነበር ይመስለውና እኔ ያለሁበትን ክፍል ለሌላ ሰው ቡክ አደረገው already like ሳይቱ ላይ ሊስት አደረገው ማለት ከዛ እኔ ወጥቼ እንደድንገት ይሄ ክፍል ፍሪ ነበረ ከዛ አንድ ፍሎር ወደ ላይ ወጥቼ ምናምን ነገር እኔ ሩም 4 ላይ ነበር የነበርኩት ሩም 7 ላይ ገባው እዚህ ማለት ነው እና ይሄ ሰፊ ክፍል ነው በተነጋገርንበት ፕራይስ actually like he's so nice ትክክለኛው የዚህ የሁለት ሳምንት እዚህ ሁለት ሳምንት ነው የምቆየው ባይዘው ምክንያቱም ያኛውን ክፍል የተከራየው ሰውዬ ሁለት ሳምንት ይዞታል ማለት ነው it's occupied for 2 weeks እና የዚህ ሳምንት ያሁን ያለውበት የዚህ ክፍል ሰፊ ነው it's like ግብድዬ ክፍል ማለት ከዛኛው አንፃር ግብዳ ነው ምንድነው queen size ቤድ ነው ያለው ምናምን ነገር አሳያችኋለሁ ብቻ anyways የዚህ ክፍል የሁለት ሳምንት ክፍያ ያዛኛውን አንድ ወር ነው እና ማለት ነው ብቻ ቀንሶልኝ ምናምን ነገር half the price ነው የምከፍለው ለሁለት ሳምንት ምናምን ነገር it's good like ይመቸው ልጁ ምናምን ነገር ይመቸው ተምር ዛሬ ወተን ምናምን ነገር አስፔዛ ምናምን ገዛስተን ነበር ማለት ነው ጋይስ እዚህ ሀገር ስመጣ ያስተማሪ ነገር ነው ራሴ ጋር እንዴት ኖራል እንዴት ኩክ ይደረጋል ራሴ እንዴት ነው መግበው ምናምን አሁን የትምህርት ቤት ምግብ የለም ወፌል ስለዚህ ሲዝኒንጎች ገዝቻለሁኝ ምድራው ቢፍ ገዝቻለሁኝ ምናምን ነገር እዚህ ጋር አለ ብቻ ይላችሁ ይታል ለሚሾያ ይላችሁ ይታያችኋል I have this ይሄ ሁሉ አለ እና ዛሬ የኩኪንግ ላሳያችሁ የኩኪንግ vlog ነገር ላድርገው እዚህ ቤት ውስጥ ነው የሚያልቀው ይሄ vlog probably I guess ብቻ ዛሬ እሁድ ማታ ጾም የተያዘበት ቀን ነው ባይ ዘ ዌይ ቪዲዮ የምሰራው ማለት ነው አልጾም ለጋይካ እንጀራ ምናምን ስለሌለ መጾም አልችልም ኤኒዌይስ ይሄን ይመስላል ክፍሉ ምናምን ነገር ይላችሁ እዚህ ጋር don't mind እዛ ጋር የተዘረከረከው ነገር don't mind bro እዚህ ጋር ራሱ there's a lot of shit አላሳያችሁም ግን ይላችሁ ሴታፓችን እዚህ ጋር አለ ምናምን ነገር ሁለት ቁም ሳጥን ምናምን አለ ታስና ግብድዬ ክፍል ነው so this is it and እዚህ ጋር ነበር ላይክ እንት ስለይ ነበር ሙዚቃ ከፍቼ ምናምን ነው የምገባው እዚህ ጋር ሬጌ ሙዚቃ እየሰማው ብቻ ትሬዲንጋችን እንዴት ይሄደ ነው አኒ ይላችሁ እነዚህ 7 ማርኬቶችን ነው 8 ማርኬቶችን እያጠናን ነበር አይኑ ቅድም ያሳያችሁ አስፔዛ በጣም ብዙ ነው ግን all we need is ማለት ነው እዚህ ጋር ታያችኋል አይደል እዚህ ጋር መጠጣችን አለች አፕል ጁስ አለ ግራውንድ ቢፋችን አለ ከዛ በኋላ ፓፕሪካ እና ጋርሊክ ፓውደር ምናምን ነገር አለ ማለት that's it ከዛ በኋላ ብላክ ፔፐር ሳልት አለ በቃ እሱ ነው የሚያስፈልገው ምናምን ነገር ሌላ ነገር የለም ይሄንን በሩዝ ነው የምንሰራው ሩዝ ቀቅለን በሩዝ እንሰራዋለን ማለት ነው ከዛ ጸዴ ምግብ ይሆናል ማለት ሩዝ ነው ባይ ዘ ዌይ የኔ ቀለቤ ሩዝ ነው ማለት ሩዝ በብዙ ነገር ልበላው ይችላል በእንቁላል በመናን በቺክን በብዙ ነገር ማለት ያው ከላይ ወርደን ኪችናችን እዚህ ነው ግን ሰው እየተጠቀመበት ነው ኤኒዌይስ እዚህ ውስጥ ነው ኩክ የምናደርገው ኩከራችን ይሄውና እና እዚህ ጋር ይላችሁ ባስመቲ ነው ይሄኛው ማለት ነውና ይሄኛው አርጌ ኦልሞስት አልቋል ይሄኛው ላይክ ብዙም አይበቃም ግን ይላችሁ ሁለተኛ እዚህ ጋር ደግሞ አለ ሎንግ ግሬን ብራውን ራይስ ይሄ ደግሞ ከዚህ ጋር ይገናኝ እና ላይክ አይ ዶንት ኖ ሁለቱም ሚክስ አርጌ ነው እንትን ብለው ብቻ የተወሰነ ሩዝ ያስፈልጋል እቺን እንቀቅላለን እሷ እንትን እስክትል ድረስ ዝም ብዬ ከምጠብቅ አይሻል ብቻ ቀላቅለናል ለአሁን ይሄ ይበቃናል እዚህ ጋር we have 1 glass of water then እንጨምረዋለን ማለት ነው that's it ተመስገን ፋይናሊ ከኪችን ውስጥ ወጣለች ማለት ነው እና ላይክ ይላችሁ ያስኩትን በሹካ ነበር ለቼክ ያደረኩት እንዳጋይስ ይላችሁ አይነፋም ይሄ የጨመርኩት እንትን ያኛው ማለት ነው ይላችሁ ከለሩ ላይ የተለያየ ነው I don't know if you can notice look at this you see እንዴት እንደሚለይ ይሄው ሴታፓችን ይመስላል አያምርም እስኪ በእናታችሁ ይሄ ግራውንድ ቢፋችን እዚህ ጋር አለ ኤኒዌይስ ይላችሁ ይሄንን አልከትፈው ሙሉ ቲማቲም የተወሰደው ተጠቀመው ምናምን ነገር ብቻ እዚህ ጋር ሳልት አለን ጋርሊክ ፓውደር ፓፕሪካ ከእንደገና ሳይን እና ነው ይባላል whatever it is ከእንደገና ብላክ ፔፐር አለ ማለት ነው that's it ይላችሁ እዚህ ጋር ሞር ይታያችኋል ቢያስባለው ከለሩ ጠላይ እንዳይከለለው ላሳያችሁ ይላችሁ ይሄኛው ብራውኑ እንዲበሰን ይሄኛው ብራውን ራይስ ሁሉ አይደለም ይሄ ተበታ ተደበዳት አይለሽ እንደ ሾርባ አይሁን ምን ይሁን ምንም ማቀው ታሪክ የለም አይረ ብቻ ነጩ ነበር ነጩን ሞር ገዛለሁ ይሄኛው ምንም አያስተማምንም cooking with Basti ትላለ በቅል አረጋለን I think ዘይት ነው የሚቀረን ዘይት we have it man ዘይቱን ልሽሊ ይላችሁ እዚህ ድረስ ነበር ዞር በለረስ ይላችሁ እዚህ ድረስ ምና I swear ምንም አልተጠቀምኩትም ይላችሁ እንዳደረሱት ከዚህ በኋላ ክፍሌ ነው ማስቀምጠው አባቴ ላስት ይር ምግብ ተሰርቆብኛል ብላም ነገር አሁን እዚህ ፍሪጅ ውስጥ ማለት ነው
የተለያየ ሴክሽን አለ። አክቹሊ ሰውየው ሂዝ ጂኒየስ። እዚህ ጋር ላይክ ሩም 3 ሩም ምናምን ያለ በሩሞቹ ሴክሽን ላይ አይቶታል። ይሄ ነው እዚህ ጋር ይሄና ይሄ የኔ እና እዚህ ጋር ማስቀምጣቸው ምግቦች ምናምን ነገር ላይክ አላ ሰርቼ ምናምን እንትን ብላቸው ነው እንጂ ዝም ብለው እንደዚህ በቀላሉ የሚወሰዱ ምናምን ነገሮች አላስቀምጥም። ምክንያቱም ብዙ ሰው ኪችን ውስጥ ይመጣል ይሰራል ምናምን ነገር ኢቨን ኢንግሪዲየንቶቹ ለራሱ ደብቃቸዋለሁ። ዋናው ሳልቱ ይሄን አይደለም ይዳዝማታል ለሳልቱ ምናምን ነገር ግን እነዚህ ፓፕሪካ እና ጋርሊክ ፓውደር ምናምን ነገር ደብቃቸዋለሁ ግድ ነው። ካልሆነ people be using it እና ቶሎ ነው የሚያልቀው። እንጀምራለን መክተፍ ማለት ነው። እጄን ነው የምታዩት ያከታተፍ ስታይል ላሳያችሁ። ይሄ ዶልዱሟል ጋይስ ምን እሺ ኤኒዌይስ እንልጣለን። እቺ ላጥላጥላት በኢየሱስ ስም ጎዳውት እንደ ነገር ጋይስ እንደምፈልገው አልከተፈልኝም። ቱ ቢያነስ ይሄ ዶልዱሟል። አይ ዶንት ኖ ምን እንደሆነ ግን አላውቅም። እንትን ብሏል ብቻ ብዙ አያስፈልገንም። ይሄን ነው ላይክ የግማሹን ቆርጬ የግማሹን ግማሽ ሩብ ነው የተጠቀምኩት ቤዚክሊ 1/4 እና አላሲ አይኔን እንትን ያቃጠለዋል። ኦኬ ኤኒዌይስ ከጥፊያለሁ። እቺን ታክላለች ትንሽ ትመስላለች ግን በቂ ይመስለኛል። አይ ዶንት ኤኒዌይስ ወደ ቲማቲማችን እንሄዳለን። ወይኔ አይኔ ዋላ አለቅ ይውላችሁ። ይሄን ሁሉ አልተጠቀምነውም። ሴቭ አፕ እናደርገዋለን። እቺን ዳት ታስፈልጋል። አይ ቲንክ ብዙ እንትን ቢለው አያስፈልገኝ ቢሮ ብዙ አያስፈልገው። አንደኛዬን እኮ ትራይፓዲን ባመጣው ይሻለኛል። ምን ውስጥ እንዳደረኩት ታውቃላችሁ? ስልኬ ይሄ ላይክ የጄቶ አለ አይደል መያዣው የካቢኔቱ የሁለቱ አለ አይደል እንደዚህ ያስገባውት ማለት ነው። ኤኒዌይስ ትራችን ጨምራለ ይሄን እናብራውና ያሳይ ቺሎ ላይ እናረጋትና ማለት ነው። ከዛ በኋላ we have this ከዛ ሽንኩርታችን መጀመሪያ እንጨምራለን። ይሄው እዚህ ጋር ነው ያስቀመጥኩት በዚህ መካከል ክሬቲቪቲ አያቸው። እኔስ ግማሹን ቆርጠናል። ይሄን እዚህ ጋር ደግሞ ትንሽ ብራውን እስኪሆንልን ድረስ we gonna cook it up cook it cooking with bash ይብለናል ነው። ኦኬ አይ ገስ ብራውኒሽ ነገር ሆኗል። ትንሽ ከዚህ በኋላ ከጠበቁት ያራል ሶ ላይክ እቺ እንጨምራለን ማለት ነው። የፈጠነ ቲማቲማችን እናረጋለን። ተረጋጋ ብራዘር እንዴ ቲማቲሙ ላይ ያለው ውሃ ከእንትኑ ጋር ሲገናኝ ነው ቲማቲምና ውሃና ዘይት ጋር ሲገናኝ ዘይት ጋር ሲገናኝ ጥሩ አይመጣም እና ላይክ አይ ቲንክ ቲማቲሙ ላይ ያለው ውሃ ነው መሰለኝ ብቻ ከዚህ በላይ መጠበቅ ያለብን አይመስለኝም ነው። ፍርፍር አይደለም የምንሰራው። ስለዚህ ቢፋችንን ደግሞ እናስገባለን ማለት ነው። የፈጠነ ባይ ዘ ዌይ ይሄ ነገር ምን አይነት ቢፍ ነው ልትሉ ትችላላችሁ። ግራውንድ ቢፍ ይባላልና እኔ ድሮ ሳየው እንደዚህ ጥምዝምዝ ያለ ነው እና ሌላ አይነት ስጋ ነበር የሚመስለኝ ይወራል አይደል ምን አይነት ስጋ ነው የሚበሉት? የሆነ ያሳማ ስጋ መስሎኝ ነበር ፎር ሰም ሪዝን ማለት ነው። አይ ነው ይሄ የዚህ ኩከር ላይሆን ይችላል ግን በዚህ ብራብ ነገር ይሮ እንደዚህ ሰንጠቅ ታርጉታላችሁ ማለት ነውና ላይክ ይላችሁ እንደዚህ ጥምዝምዝ ምናምን ብሎ ፓስታ ሆኖ ላይክ ድሮ ምናምን ሳየው በቃ አውቶማቲካሊ ግራውንድ ቢፍ ቢለው ሳላነበው ቀይማ ያሳማ ስጋ ነው ይሄ አይሆንም ምናምን የኛ ሀገር ስጋ አለ አይደል እንደዛ ነበር ኤክስፔክት ማድረግ ብቻ ያው የሆነ ብራውኒሽ ነገር እየሆነ ነው ምናምን። ኦኬ ሳልታችን አለ እቺን እንጨምራለን መጀመሪያ። ባይ ዘ ዌይ ከኢትዮጵያ የተሰጠኝ ቅቤ አለ የሆነ ቅቤ ነው የሚባለው ኤኒዌይስ whatever ይሄን እናረጋለን። ከዛ በኋላ ጋርሊክ ፓውደራችንን እንጨምራለን ማለት ነው። ኦኬ ጋርሊክ ፓውደር ነው ይሄ ነው ወሳኝ ጣም የሚጨምርልን ነገር እሺ ደግሞ ብሎ ቶሎ ፍጥነት እና ግለት ያስፈልገናል ነው። ሆፕሊ እንደማናበዛበት ተስፋ እናደርጋለን። ምጣኔ we just use our brain። ከዛ ፓፕሪካውና ጋርሊክ ሳልቱ አዲስ የገዛሁት ነውና በጣም ቴስት የሚጨምር ነገር ነው። ቻትጂፒቲን ጠይቄው ነው የገዛሁት ነው። ቻትጂፒቲን አማክሬ እቺኛው ደግሞ ሳይን ፔፐር ነው ይሄ ሞረትን ይላል የሚያቃጥል ነው የሚያደርገው ብዙ ማንጨምረው። ከዛ በኋላ ማማሰል ነው። ሌላ ምን አበይ ይላችሁ በግራጅ እየቀረጽኩ በቀኝ ነው ማማስለውና አይሆንም ጋይስ ደግሞ ለምዶ በዚህ ማማስለው ወይኔ ጉዴ። ኦኬ እሺ ጋይስ ዶንት ጀጅ ሚ ፕሊዝ we see we don't judge okay yes ጋይስ ኦሬዲ በጣም ቅባት አለው ይሄ ነገር እንዴት ነው ነገሩ ላጥለለው እንዴ ይላችሁ የሚያምር ብራውን ከለር ሰርቷል ያበደውና እና ቲማቲሙን የበላው ቲማቲም አልወድም ደግሞ ከእንደገና እንቀምሳለን ጋይስ አይ ዶንት ኖ what it is የሆነ ቅመም ይጎላል። ሆፕፉሊ you can see it በደንብ ይላችሁ
እዚህ ጋር አለ። ከዛ ይሄንን ደግሞ በተወሰነ መልኩ እዚህ ጋር እንጨምር። ይሄ ደግሞ እናታቸው በዚህ እንጨምራለን ማለት ነው። ዋላ ይሄን ይመስላል። አላሻችሁም ትንሽ ማገዶ ፈሽቷል ይላችሁ። ኢንግሪዲየንታችንን ፈሽቶብናል ትንሽ ለማጣፈጥ ምናምን ነገር። ይሄ ቤት ግን ጸደይ ነው። አሁን ሲያዩት ያላማረ ሲበሉት ያቀራራ እንደብላችሁ እንዳትተረቱብኝ። አሪፍ ነው በቃ እላችሁ ይላችሁ። ሉክ ምናምን ነገር ኢስ ጉድ። እዚህ ጋር ቲማቲም ጣል ጣል ምናምን ቢደረግበት ምናምን ነው ትንሽ ቢዩቲ ምናምን የሚጨምርበት ለፕሬዘንቴሽን ምናምን ያምር ነበረ። ግን ዋናው ገብቶ እንትን ማለት ነው። ኢቭን ጣዕሙ እኮ ማተር ያደረግ ውስጡ ያለው ጥቅም ነው። ጥቅሙ ስትበሉት ነው። ኤኒዌይስ ላፋችን መጣፈጥ ስላለበት ነው። ኤኒዌይስ ብቻ whatever ይሄን ይመስላል። ቆይ አንድ ጋይስ ሃይ ነው ይላል ጸጉር የተንጨባረው ምናምን ነገር ዶንት ማይንድ ኢት። ይሄ ክሊፕ የሰራሁት ማለት ነው ያኛውን vlog አሁን ያያችሁትን vlog ከቀረጽኩኝ ከተወሰነ ቀናቶች በፊት ነውና ላይክ ዩ ኖ ኩኪንግ ሌቭልን አዳብር ያለው ነው ማለት ነው። አሁን ይሄኛው ሬት ያደረኩት ምግቡ ማለት ነው ላይክ 6.5 ምናምን 6.5 7 እስከ 7 ከ10 ማለት ነው። አሁን ግን ኩክ ያደረኩት ማለት ነው ይላችሁ ጋይስ ሽንኩርት በርበሬ አልተጠቀምኩም ነበር ባለፈው። አሁን ሞር ሽንኩርትና ቲማቲም ተጠቅሜያለሁ። ከዛ በርበሬ ጨመርኩበት ማለት ነው። ከዛ በኋላ ምንቸት አለ አይደል ጸደይ ምንቸት በቃ እና ደግሞ ላይክ እንደው ስጋውን እዚህ ውስጥ አድርጌ አይደለም የፈተፈትኩት ምናምን ነገር ይሁን ላይክ መጀመሪያ ቆርጬው ምናምን ነው ያልኩት እና ውበቱ ሲያምር ጋይስ ቆይ ላሳያችሁ። ሉክ አት ዲስ ይላችሁ እና ሲያምር ዋው ይላል እና ሲጣፍጥ እንዴት አባቱ እንደሚጣፍጥ አጠይቁኝ። ስቲል በሩዝ ነው የምንሰራው ላይክ ሩዛችንን አዘጋጅተናል እዛ ጋር አለ ይላችሁ። ቅመሙ ግን በርበሬ ነው ይላችሁ። በርበሬ እና ቅቤ ጨምረናል። ከዛ በኋላ በቃ ያበደው ነው ማለት። ስለዚህ ኢምፕሩቭ አድርግ ያለው ልላችሁ ነው። እሺ ምግብ በአይን ይጠገባል የሚባለው እውነት ነው። ምግብ ስሰራ ብዙ ጊዜ ይርበኝና ስሰራ ረሃቡ ይጠፋል። ኤኒዌይስ እዚህ ጋር ያላችሁ አይ ቃማ አነካካት አልወድም። ዲሾቹ ምናምን ነገር አጣጥበን ፋፋሽን አድርገን ምክንያቱም ከበላችሁ ከጠጣችሁ ከሰራችሁ በኋላ ዲሹ ማጠብ አለባችሁ ግድ ነው። ይሄው 5 ደቂቃ ባልሞላ ጊዜ ውስጥ ፋፈሽ አድርገናል። እዚህ ጋር የቀረ ነገር የለም። መሬት ላይ ምናምን ነገር ፋፈሽ ነው። ብቻ ይሄን ይመስላል ጋይስ። ለዛሬ ነበረን የኩኪንግ ዊዝ ባስጂ ቆይታ ይሄን ይመስላል ማለት ነው። እስካሁን ድረስ ያያችሁ ከሆነ ማለት ነው ሰብስክራይብ አድርጉ። ሰብስክራይብ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ፒስ አውት።